ሰላም መኩነኝ ከሪል ቱተርስ። ዛሬ ደግሞ ይዤላችሁ የመጣሁት ኦዲዮ ፍሪኩዌንሲ ጀነሬተር ከኦሲሎስኮፕ ጋር ነው ይዤላችሁ የመጣሁት። እስቲ ስለ ፍሪኩዌንሲ፣ ዌቭ ሌንግዝ፣ አምፕሊቲዩድ፣ ታይም ፒሪየድ እነዚህንና ሌሎች የመሳሰሉትን ባጭሩ ለማየት ነው እንግዲህ ዛሬ የተገናኘ ነው። አብራችሁን ቆዩ። እሺ ዛሬ እንግዲህ እዚህ ጋር እንደምታዩት ፍሪኩዌንሲ ኦዲዮ ጀነሬተር አለን። ያ ምን ማለት ነው? ፍሪኩዌንሲን ጀነሬት ያደርጋል። የተለያየ ፍሪኩዌንሲ የእሱን አውትፑት ከፈለጋችሁ በደንብ ለይታችሁ እንድትሰሙት ከስፒከር ጋር አገናኝቸዋለሁ። ለምሳሌ አበራው የራሱ የሆነ ድምፅ አለው ስፒከር አውትፑት። እዚህ ጋር ፍሪኩዌንሲ አጀስትመንት አለ፣ የተለያየ ፋንክሽን አለ። ሳይኖሶይዳል ዌቭ ነው። ፍሪኩዌንሲ ፋክተሩ 200 ነው ለምሳሌ። ከዛ እዚህ ጋር ብጨምር ምን እንደሚፈጠር ድምፁን ትሰሙታላችሁ። ለምሳሌ እዚህ ጋር 200 ነው ፋክተሩ። 200 በ2 ብል 800። ከዛ 5 ላይ ባረገው 5 ጊዜ 200 1000 ሄርትዝ ማለት ነው። እንዲያል ፍሪኩዌንሲውን ብጨምር ድምፁ እየቀጠነ ያ ማለት ፒቹ እየቀጠነ ይሄዳል። ይሄ እንግዲህ በሚሰማ ነገር እንድትሰሙት እና እንድትለዩት ነው። ፍሪኩዌንሲ ጨመረ ማለት ፒቹ ሃይ ሆነ። በሌላ አንጻር ደግሞ በሚታይ ዌቭ ፎርም እንድታዩት ብዬ ይሄንን ኦዲዮ ፍሪኩዌንሲ ጀነሬተር ከዲጂታል ከሆነ ኦሲሎስኮፕ ጋር አገናኝቸዋለሁ። ይኸው ስክሪኑ ላይ እንደምታዩት ልክ እንደ ማቴማቲካል ኤክስ ኤንድ ዋይ አክሲስ አለው። ኤክስ አክሲሱ የሚያሳያችሁ የታይም ነው፣ ታይም ስኬል ነው። ዋይ አክሲሱ ደግሞ የቮልቴጅ ስኬል ነው። እንደው ለመጀመሪያ ያህል ፍሪኩዌንሲ ስቀንስ ለምሳሌ ዌቭ ሪላክስ እያደረገ እየተበተነ ይመጣል። ፍሪኩዌንሲ ስጨምር እንደምታዩት ብዙ ዌቭ በተወሰነ ሰከንድ ውስጥ ሀፕን ያደርጋል ማለት ነው። ሞር ፓወርፉል ይሆናል ማለት ነው። እዚህ ላይ ለምሳሌ 1000 ባደረገው ራፍሊ እዚህ አሁን ኦዲዮ ፍሪኩዌንሲ ጀነሬተራችን ፍሪኩዌንሲ 1000 ተሰጣሁት። እዚህ ላይ ኦሲሎስኮፓችን ላይ እንዴት ነው 1000 ፍሪኩዌንሲ የምናነበው? ስለዚህ የተለያየ ሴታፕ አለ። እንደምታዩት ይሄ ኦሲሎስኮፕ 2 ኢንፑት ቻናል አለው። ቻናል 1 ቻናል 2 እኔ አሁን የሰራሁት ቻናል 1 ላይ ነው። ኤክስ አክሲሱ እንግዲህ ታይም ቤዝ ነው ብያቸዋለሁ። ስኬሉን ለማስተካከል እዚህ ላይ ማስተካከያ አለ፣ የታይም ስኬል። ይችን አሁን ስኬል አጀስት ባደርግ እንደምታዩት ለምሳሌ ስኬሌን ቀንስ ዌቭ እየተበተነ ነው። ይሄው አሁን ለምሳሌ ስኬልን እዚህ ጋር የታይም ስኬል ነው 50 ማይክሮ ሰከንድ ይለኛል እዚህ ስር። ለምሳሌ ስኬል የታይም ስኬልን ግን ብጨምር 100 ማይክሮ ሰከንድ ባደረገው ዌቭን ተመልከቱት እየተሰበሰበ ይመጣል። ከዛ 200 ማይክሮ ሰከንድ ስኬሉን ያቺ ስኬል ማለት የአንዷ ስኩዌር በኤክስ አክሲስ ላይ ያለችው አንዷ ስኩዌር ቫልዩ ማለት ነው፣ ወይም ሪዞሉሽን ልትሉ ትችላላችሁ። አሁን ያቺ አንዷ ስኩዌር ቫልዩ 500 ማይክሮ ሰከንድ ባደረገው ሞር ዌቭ እየተሰበሰበ ይመጣል። ስለዚህ ስኬላችሁ ትልቅ ሲሆን ብዙ ዌቭ በአንድ ላይ ይሰበሰባል ማለት ነው። አሁን እንግዲህ የታይም ስኬሌ 500 ማይክሮ ሰከንድ ደርሷል እንደምታዩት እዚህ ጋር በኤክስ አክሲስ ማለት ነው። ያን ሴታፕ አደረኩ። ስለዚህ መጀመሪያ እስቲ ቀጥታ ፍሪኩዌንሲውን ቼክ እናድርግ። ከዚህ የሰጠሁት 1000 ሄርትዝ ነው። ኦሲሎስኮፕ ላይ ስትመጡ ይሄው ኤፍ የሚል አለ 1.072 ኬ ሄርትዝ ኪሎ ሄርትዝ ይላል which means 1000 ሄርትዝ ነው ይለኛል። ሌላው ታይም ፒሪየድ ማለት አንድ ፉል ዌቭ የሚወስድበት ጊዜ ማለት ነው። ራፍሊ ከአንድ ፒክ ተነስታችሁ ወይም እስከ አንድ ፒክ ቀጣዩ ፒክ ያለው የፉል የአንድ ዌቭ የሚወስድበት ታይም ማለት ነው። እዚህ ጋር ራፍሊ እንደምታዩት አጀስት ማድረግ ይቻላል። የፖዚሽኑን ኤክስ አክሲስ ፖዚሽን የሚል አለ። አሁን አጀስት ለማድረግ ሙቭ ባረገው ከዚህ ፒክ ተነስቼ የሚቀጥለው ፒክ ለመድረስ ራፍሊ 2 ስኩዌር ነው ሆሪዞንታሊ። እያንዳንዱ ስኩዌር ደግሞ 500 ማይክሮ ሰከንድ ነው ይችላል ሪፕሬዘንት የምታደርገው። ስለዚህ 2 ስኩዌር ከሆነ 2 ጊዜ 500 ማይክሮ ሰከንድ ስትሉት ወደ 1000 ማይክሮ ሰከንድ፣ ያ ማለት ራፍሊ 1 ሚሊ ሰከንድ ነው ታይም ፒሪየድ። ይኸው እዚህ ላይ እንደምታዩት ቲ 0.9 ይላል። ራፍሊ 1 ሚሊ ሰከንድ። ያ ምን ማለት ነው? አንድ ፉል ዌቭ የሚወስድበት ታይም ጊዜ ማለት ነው። ወይም ከአንድ ፒክ ወደሚቀጥለው ፒክ ያ ዌቭ ለመሄድ የሚወስድበት ጊዜ ታይም ፒሪየድ ይባላል። በዚህ ኤግዛምፕል ደግሞ 1 ሚሊ ሰከንድ ነው። ፎርሙላ አለን ታይም ፒሪየድ እና ፍሪኩዌንሲ የሚያገናኝ። ያው ፍሪኩዌንሲ ማለት one over time period ነው። በዛም ፎርሙላ ብትጠቀሙ ይሄን ታይም ፒሪየድ ይዛችሁ ፍሪኩዌንሲውን ማግኘት ትችላላችሁ፣ ወይም ደግሞ the other way around ካልኩሌት ማድረግ ትችላላችሁ። ይሄን ለማለት ነው። ሌላው ወደ ቮልቴጅ ስኬል ስንመጣ የቮልቴጅ ስኬል የቻናል 1 ላይ ቮልቴጅ ስኬል አጀስት ማድረግ ትችላላችሁ። ይሄን በመጠቀም ስኬሉን ያ ማለት ደግሞ ቨርቲካል ስኬል እያንዳንዱ ስኩዌር ቫልዩ ምን ያህል ይሁን የሚለውን ዲሳይድ ታደርጋላችሁ ይሄን አጀስት በማድረግ ማለት ነው። አሁን ለማንኛውም 1 ቮልት ነው ሪፕሬዘንት የሚያደርገው አንዷ ስኩዌር። አሁን 5 ቮልት 1 ቮልት 2 ቮልት። ስለዚህ አሁን ለጊዜው አጀስት ያደረኩት የዋይ አክሲሱ which is the voltage scale 1 ቮልት ነው። ፒክ ቱ ፒክ ብንሄድ
ስንት ስኩዌር አለ ብትሉኝ 1 2 3 4 ራፍሊ 4 ስኩዌር ነው። እያንዳንዱ ስኩዌር 1 ቮልት ነው ሪፕሬዘንት የሚያደርገው። ስለዚህ 4 ጊዜ 1 which is ወደ 4 ቮልት። ይሄው ስክሪን ላይ እንደምታዩት VPP ማለት ቮልቴጅ ፒክ ቱ ፒክ 4 ቮልት ይለናል ማለት ነው። ስለዚህ እንደዚህ አጀስት በማድረግ የተለያዩ ፕሮፐርቲ የዌቭን ፕሮፐርቲ ማጥናት ትችላላችሁ። ሌሎችም ነገሮች አሉ። ይሄ እንደምሳሌ ያለው እንግዲህ ይሄን ይመስላል። ሰላም ነው።